አሁን ያለሁበት ቦታ ደግሞ እጅግ ገራሚና በጣም በኢትዮጵያኖች ዘንድ ትልቅ ኩራት ያሰፈነ ጉዳይ ነው። እቺ የምታዩት ዛፍ ንጉሠ ነገሥቱ በዛን ጊዜ የተከሏት ዛፍ ናት። አሁን አድጋ ይኸው እንግዲህ የደረሰችበትን እንደምታዩት ነው። እንግዲህ ዘውዱ 253 ጦርነት ተካፍሎ ሰው ተሳስቶ አንድ ቀን አይሸነፍም። በተለይ ወደ መጨረሻው አካባቢ በተደረገው ውጊያ ላይ ጭንቅ ሲመጣ የአሜሪካ ወታደሮችም ድረሱልን፣ የሌላም ሀገር ወታደሮች ድረሱልን እያሉ ሲጠሯቸው የነበሩት ኢትዮጵያኖች ሲሄዱ ጠላቶቻቸው ይሸሹ ነበር። ዘውዱ ሾው የእውነትና የሕዝብ ወገንተኛ ሆነው ለድምፅ አልባዎቹ ድምፅ ሆነው በመላው ዓለም ሚዲያ የሚሰራጭ ዕለታዊ ፕሮግራም ዘውዱ ሾው ጥልቀት ያላቸውን ያልተቀዱ አዳዲስ ወቅታዊ የዜና ዘገባዎችን በማቅረብ ይታወቃል። ብዙ ጊዜ በሚስጥር የተያዙ ግልጽ ባልሆኑ ሁኔታዎች የተደበቁ ጉዳዮችን ለሕዝብ በማጋለጥ ማኅበራዊ ፍትሕና ተጠያቂነት እንዲጎለብት የምርመራ ጋዜጠኛነት ሥራዎችን ይሠራል። ዘውዱ ሾው በተለያዩ የአውሮፓና የሩቅ ምስራቅ ሀገራት እንደዚሁም በአሜሪካና በካናዳ በአውስትራሊያና በአፍሪቃ እየተዘዋወረ በተለያዩ ሀገራዊ ጉዳዮች ከኢትዮጵያኖች ጋር ይወያያል። ልምዳቸውንና ሐሳባቸውን ይጠይቃል። ዘውዱ ሾው የጉዞ ማስታወሻውና ገጠመኞቹን ሰንቆ ለአድማጮቹ በአየር ላይ ያቀርባል። የማኅበረሰብ እድገት ለኪነ ጥበብና ለአገር የላቀ አበርክቶ የነበራቸውና ያላቸውን ግለሰቦችና የጥበብ ቤተሰቦችን እንደዚሁም የታሪክ ተመራማሪዎችን፣ የፖለቲካ ተንታኞችንና አክቲቪስቶችን በየጊዜው እያቀረበ ተደምጦ የማይሰለቹ ጽሑፍ ድንቅ ፕሮግራሞችን ያቀርባል። ዘውዱ ሾው። ክቡራን ተመልካቾቻችንና አድማጮቻችን የዘውዱ ሾው ሚዲያ በተለይም በመንገደኛው ጋዜጠኛው ዝግጅታችን የምናቀርበው በተለይም በሀገራችን ኢትዮጵያ ጋር የተቆራኙ ጉዳዮችን ነው ከተለያዩ ዓለማቶች እየዘገብን የምንገኘው። አሁን ያለሁበት ቦታ ደግሞ እጅግ ገራሚና በጣም በኢትዮጵያኖች ዘንድ ትልቅ ኩራት ያሰፈነ ጉዳይ ነው። ኢትዮጵያን ጀግኖቻችን የሰሩት ስራ ታላቅነት ዛሬ ለኛ ልጆቻችን አልፎ ለወደፊቱም የኛ የልጅ ልጆችም ጭምር የሚቀጥል ትውልዱን የሚያኮራ ተግባር የተፈጸመበት ስፍራ ነው የምገኘው። እንደምታዩት ይህ ሐውልት የቆመበት ያለ ምክንያት አይደለም። ጀግኖች አባቶቻችን ቅድመ አያቶቻችን በሰሩት ትልቅ ጀብዱ ነው። በ1951 ዓ.ም በፈረንጆች ዘመን አቆጣጠር ወደዚህ የመጡት ለተከታታይ 3 ዓመታት በተለይም በኮሪያ የተደረገው ውጊያ በተመለከተ ታላላቅ ጀብዱ የፈጸሙ ጀግኖቻችን መስዋዕት የሆኑት 122 ብቻ ነበሩ። ይሁን እንጂ የ122ቱ ሕይወታቸውን መስዋዕታቸው አይደለም ዋናው ቁም ነገሩ። በዓለም ውስጥ ከፍተኛ የሆነ ጦር ተሰማርቶ በተደረጉት ውጊያዎች በሺዎች የሚቆጠሩ ሲሞቱ በኢትዮጵያ አንድም ሰው አለመማረኩ እጅግ ገራሚና ደናቂ ያደረገው ጉዳይ ነው። ይህም አይደለም በተባበሩት የዓለም መንግስታት ድርጅት የጸጥታው ምክር ቤት በሰጠው ውሳኔ መሰረት ኢትዮጵያኖቹ እዚህ ድረስ በብተው የሰሯቸው ስራዎች ደግሞ ዓለምን ያስደነቀ ተግባር ሆነዋል። ታዲያ ይህም በተመለከተ የኮሪያ መንግስት ጭምር ሳይቀር ላደረገችው ኢትዮጵያ ውለታዋ ይህ ሲያንሳት ነው ብሎ ይህንን እንደምታዩት ሐውልት አቁሞታል። በዛም በተረፈ ኢትዮጵያን የሚመለከቱ በርካታ ጉዳዮችም በዚህ በኮሪያ ሶል ከተማ ውስጥና በሌሎችም የግዛቱ አካባቢዎች ኢትዮጵያን በተመለከተ የተሰሩ ሐውልቶች፣ ማስታወሻዎች እጅግ በርካታ ናቸው። ታዲያ ኢትዮጵያኖችም እዚህ እየመጡ በኩራት በአንደበታቸው የሚገልጿቸው ጉዳዮች ብዙ ናቸው። ዛሬ ይህንን በተመለከተ ሊያስረዳኝ አንድ ኢትዮጵያዊ በተለይም ከዚህ ጋር ቁርኝነት ከማድረጉ በዘለለ የኮሪያ ዘማቾች አንዱ የትውልድ ሐረግ ያለው ወይም አባቱም በዚህ ትግል ላይ የተሳተፉ እንደሆነ ይታወቃል እንደገለጻለኝ። ታዲያ በዚህም ጉዳይ ላይ ተንተርሰው የኢትዮጵያን ጀግኖች አርበኞች በተለይም የኮሪያ ዘማቾች የፈጸሙትን ተጋድሎ በተመለከተም መጽሐፍ ጽፏል። ይህንን በተመለከተ በመጽሐፉና በሌሎቹ ጉዳዮች ላይ ዝርዝሩን በኋላ መለስበታለሁ። አሁን ግን በተቻለ መጠን እዚህ አካባቢ ስለተተከሉት ሐውልቶቻችንና ታሪኮቻችን የሚያካፍለንን እናዳምጣለን። አብራችሁን ቆዩ። መንገደኛው ጋዜጠኛው ሁልጊዜም ለእናንተ የሚያቀርባቸው መረጃዎች እጅግ ጠቃሚና አስፈላጊዎች ናቸው። በተለያዩ ዓለሞች እየዞርን የምናቀርብላችሁ መረጃዎችም ዋናውና ትልቁ ነገር ለልጆቻችን ለትውልዱ ምን ማድረግ አለብን። ኢትዮጵያ ዛሬ የምናያትን ገጽታ አይደለም የነበራት፣ በዓለም ጭምር ትልቅ አክብሮት ያላት ሕዝብ ያላት ታሪክ
የትየለሌ ነው። እንግዲህ ከዛሬ ወንድማችን ጋር የምናደርገውን አጠር ያለች ውይይት እንድትከታተሉ አሁንም በማክበር ጋብዛለሁ። ዘውዱ ሾው በጣም አመሰግናለሁ ወንድማችን በጋሻው፣ እግዚአብሔር ይስጥልን። እንግዲህ እዚህ ኮሪያ ከሚኖሩት ኢትዮጵያኖች አንዱ ነህ። እሱ ብቻ አይደለም፣ ያንተ ደግሞ ለየት የሚያደርገው የኮሪያ ዘማች ልጅ ነህ። እሱ ብቻ አይደለም፣ በኮሪያ ዘማቾች ጉዳይ ላይ የጻፍከውን መጽሐፍ አለ። እንደው እስቲ ዛሬ እዚህ ቦታ እንግዲህ ከአንተ ጋር ስገኝ በጣም ታላቅ ደስታ ይሰማኛል። አንተ እዚህ ኮሪያ ከመጣህ በኋላ ይህንን ቦታ ስታይ መጽሐፍ ለመጻፍም ስትነሳሳ እንደው ምንድን ነው ዋና ምክንያቶችህ? በመሰረቱ የዚህ ታሪክ አካል መሆን በጣም የሚያኮራ ነው። ኢትዮጵያዊነት በራሱ ትልቅ ኩራት ነው። በተለይ ደግሞ አባቶቻችን እዚህ መጥተው የሰሩትን ስራ ስናስብ የሚሰማን ኩራት ማንም ሰው እዚህ መጥቶ በሚያየው ነገር ኢትዮጵያዊ ትውልድ ሁሉ የሚኮራበት ደም የሚያነዝር ኩራት ነው በእውነት የሚሰማን። ምክንያቱም በዓለም አደባባይ በተባበሩት መንግስታት ቅድም እንደጠቀስከው የጸጥታው ምክር ቤት ውሳኔ መሰረት ኮሪያ እርዱኝ ተጠቃሁ ባለች ሰዓት በንጉሠ ነገሥቱ ይመራ የነበረው የቃኘው ሻለቃ የራሳቸውን የክብር ዘብ ኤሊት ፎርስ እዚህ ድረስ አዝምተው ለኮሪያ ነጻነት የተከፈለው ዋጋ የተከፈለው ደም ያ መስዋዕትነት ብቻ ሳይሆን በዚህ በቆይታቸው ያሳለፉት ወታደራዊ ገድል ጀግንነት እኩያ የሌለው መሆኑ ወደር የሌለው መሆኑ በጣም ያኮራል። እኛ ለራሳችን የምንሰጠው ምስክርነት ሳይሆን በጦርነቱ ላይ የተሳተፉ ሀገሮች ሁሉ በተለይም ተጠቂ የነበረችው ኮሪያ አሁን ድረስ ስለኛ ጀግና አባቶቻችን ወታደሮች የሰሩት ገድል ይሄው እንግዲህ ከዚህ ከሐውልቱ ጀምሮ የምታዩት ምስክርነት በጣም የሚያኮራ ነው። በመሰረቱ 21 ሀገሮች ናቸው በዚህ ጦርነት ውስጥ የተሳተፉት፣ ግን ለኛ ብቻ ነው ለምን ያ ሁሉ ሀገር ሐውልት አልቆመለትም? በጦርነቱ አፍላ ሰዓት ከፍተኛ ትንቅንቅ ይደረግበት የነበረ ቦታ ነው። አሁን እኛ የቆምንበት ቦታ ቹንቾን የሚባል ከተማ ነው። ይሄ ቦታ በተለይ ዋና የዝ ጣቢያቸውም እዚሁ ነበር። ዋናው ማዘዣ ጣቢያው ኮማንድ ፖስቱ የነበረው እዚህ ነው። ማዕከላዊ ግንባሩ እዚህ ነው። ይሄንን ቦታ መስበር መቻል ማለት በሙሉ በ2 ሚሊዮን በላይ የሚቆጠረውን የተባበሩት መንግስታት ጦር የህብረቱን ጦር መበተንና ማፍረስ ነበር። የሚገርመው ነገር ይሄንን ራሱን የዚህ የግንባሩን ሴንሲቲቭ የሆነ ኮማንድ ፖስት እንኳን ማንም አይሰብረውም ተብሎ የተመደቡት ኢትዮጵያውያን ብቻ ነበሩ። የሚገርመው ነገር እና እጅግ ፈታኝ የሆኑ ከፍተኛ የጦርነት ግንባሮችን ሁሉ ሰብረው የሚገቡ ኢትዮጵያውያን ብቻ ነበሩ። በዚህም የተነሳ ይሄ ሐውልት እዚህ ቆሞልናል። ሐውልቱ ብቻ አይደለም፣ ከመንገዱ ማዶ ደግሞ የኢትዮጵያ መታሰቢያ ሙዚየም አለ። የዚህ የጦር ጀግኖቻችንን የሚያስታውስ ሙዚየም አለ። ጥሩ ሆኖ በኢትዮጵያ የጎጆ ቤት ቅርጽ የተሰራ በሁለት ደርብ ህንጻ የተሰራ ብዙ ነገሮች ታሪካዊ ባህላዊ ጉዳዮቻችን ሁሉ ያሰባሰባል። ከዛ ፊት ለፊትም በንጉሠ ነገሥቱ የተመረቀ የኢትዮጵያ ቤት የሚባል በጣም ትልቅ የኮፊ ሾፕ ወይም የቡና መስተንግዶ ቤት አለ። ይሄ እንደምታዩት የቦታው ማማር ራሱ አሁን ከዚህ ከኛ ጀርባ ወንዝ አለ። አሁን ከካሜራው ጀርባ ምናልባት ያሳያችሁ ይሆናል። ድልድዩን ተሻግሮ በጣም የሚያምር መናፈሻ ነው። አሁን ህዝቡ የሚዝናናበት ቦታ ነው። የከተማው ማዕከል ነው። እንግዲህ እዚህ ቦታ ላይ ነው ይሄንን ታሪካዊ የሆነ ሐውልት ያቆሙልን። ይሄ በ1968 ዓመተ ምህረት ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ መጥተው የመረቁት ሐውልት ነው። እንግዲህ ጦርነቱ ከሆነ 75 ዓመት አለፈው። አሁን 2025 አይደለንም። እቺ የምታዩት ዛፍ ንጉሠ ነገሥቱ በዛን ጊዜ የተከሏት ዛፍ ናት። አሁን አድጋ ይኸው እንግዲህ የደረሰችበትን እንደምታዩት ነው። እዚህ ጋር የጥድ ዛፍ ነው፣ ደግሞ የጥድ ዛፍ ነው። እሳቸው በኮሪያኛ የተጻፈ እሳቸው የተከሉት መሆኑን የሚናገር ጽሑፍ አለ። 1968 ዓመተ ምህረት 1968 5ኛው ወር በ19 ቀኑን ጭምር ነው የሚናገረው። በነገራችን ላይ ይሄ ሐውልት ኢትዮጵያ አዲስ አበባ ናይጄሪያ ኤምባሲ ወይም በተለምዶ አፍንጮ በር ያለው የኢትዮጵያ ኮሪያ ዘማቾች መታሰቢያ ግቢ ውስጥ ያለው ሐውልት ሬፕሊካ ነው ወይም ሙሉ ተመሳሳዩ ነው ሙሉ ነው ያለው እና እዚህ እንደምታዩት በኮሪያኛ በአማርኛና በእንግሊዘኛ
የተዋጉበትን የግንባር ቦታዎች ይናገራል። ጦርነቱ የተካሄደው ከ1951 እስከ 53 መሆኑን የተጎዱ ወታደሮቻችን 122 ናቸው። የቆሰሉ 536 ናቸው። ይሄ የምታዩት በአነስተኛ የካርታ ምስል የሚያሳየው የውጊያ ቦታዎቹን ነው። እንግዲህ የምታዩቸው እጅግ ፈታኝ የሆኑ እንግዲህ 38ኛው ፓራላል ማለት ሰሜን ኮሪያን ከደቡብ ኮሪያ የሚለየው ቦታ ነው። እነዚህም ቦታዎች ሰብረው የገቡት ኢትዮጵያውያን ናቸው። በነገራችን ላይ ቹንቾን አሁን ያለንባት ቦታ እዚህ ነው ያለችው። ይሄ ዲኤምዚ ወይም እዚህ የ38ኛው ፓራላል ነው። አልፈው ሄደው ህዋቸውንና ሳንግያንግን ያዙት እነሱ ናቸው። ይሄን ይመስላል እንግዲህ እዚህ ጋም ተጽፏል። እንግዲህ በኮሪያኛ ተጽፏል። በኮሪያ ጦርነት ጊዜ የተዋጉባቸው ቦታዎች ናቸው። ይሄ ሳንያንጊን እና ህዋቸውን ሙንዱጉኒ ኩምሃዋ በካንግዋን እና እዛ አካባቢ ያሉትን ወረዳዎች ናቸው የተዋጉበትን ቦታ። እንግዲህ ሐውልት የቆመው ሜይ 7 1968 እንደ አውሮፓ አቆጣጠር መሆኑ ነው። በኮሪያ ጦርነት ጊዜ ለነጻነታቸው ለዓለም ሰላም በዚህ ስፍራ በጀግንነት ለተዋጉ የኢትዮጵያ ወታደሮች የቆመ ይላል። መታሰቢያነቱ ለነሱ የቆመ መሆኑን ነው የሚናገረው። ሚያዝያ 29 1968 ዓመተ ምህረት በኮሪያኛ ይሄን ይመስላል። ዘውድ የሚገርም ነው። እንግዲህ በጋሻው አንተ እዚህ ታሪክ ተካፋይ የሆኑ ወላጆችህም ደግሞ እንግዲህ የዛ ቤተሰብ ልጅ ነህና እንደው ከሌላ ኢትዮጵያ ደግሞ ለየት ሊያደርገው ይችላል። ያንተ ጉዳይ ተሳትፈዋል ወላጆች። ሁሉም ኢትዮጵያዊ ታሪክ ነው በመሰረቱ። አሁን እንደው በዚህ አጋጣሚ አንድ መናገር የምወደው ነገር ኢትዮጵያ በአንድ ሳምባ የምትተነፍስ በአንድ ልብ ደም የምታሰራጭ በአንድነት የቆምን ህዝቦች ስለነበርን ያን ጊዜ እንዳሁኑ የዚህ የመከፋፈል ሁናቴ ስላልነበረ ከመላው ኢትዮጵያ ከሁሉም እንግዲህ እንደ ዘመኑ ብሔር ብሔረሰብ ከሚባሉት ሁሉ የተውጣጣ ጦር ነበር ያለው። ሌላው ቀርቶ ዝርዝሩን አይቼዋለሁ። እዛ 122 ከሞቱ ውስጥ እሱ ስማቸው አለ። ኤርትራውያን አሁን እንደ ጀግናው ጀነራል አማን አንዶም ሁሉ የጦር አዛዥ ነበሩ። መጀመሪያ መተው ነበር፣ እሳቸው ሁሉ የተሳተፉበት ነበር እና ታሪካችን አንድ ሆነን ስንቆም እንዴት እንደምንደምቅ እንዴት እንደምናምር ይሄንን ነው የሚናገረው። ደማቸው እዚህ አንድ ላይ ነው የፈሰሰው በኢትዮጵያ ስም እና ኢትዮጵያ ታላቅነቷ በአንድነታችን ላይ የታሰረ የነጻነት ታሪካችንም የአንድነት ታሪካችንም ያንን መልክ የያዘ መሆኑን ነው ያሳዝነኛል። አሁን እዚህ ሳይ ኦሮሞውም፣ ትግሬውም፣ አማራውም የደቡብም ሰው ሁሉ እዚህ ስማቸው አሁን ከተሰዉት ሰዎች መሃል ስታይ ታዝናለህ። ዛሬ ያለውን ነገር ለማን ልታረገው ይሆን? ኢትዮጵያ ያንን ታሪካቸውን የማን ታረገዋል? የሁላችንም ታሪክ ነው፣ ኢትዮጵያ ታሪክ ነውና ትውልዱ ይሄንን በማስተዋል እንዲያየው እመክራለሁ። እውነት ነው። ይሄ በኢትዮጵያዊነት ላይ መቆም እንዳልከው ነው በጋሻው። ውጤቱ ይሄንን ነው የሚያሳየን። ከኢትዮጵያ አልፎ በዓለም ዘንድ ጭምር ሳይቀር ታሪካችን እንዲጎልቶ እንዲወጣ ያደረገው አንድነታችን ነው። በተለያየን ቁጥር ደግሞ የሚመጣው ነገር ለራሳችን እንኳን ለሌላው ሀገር ነፃ ለማውጣት አይደል ራሳችንም ችግር ውስጥ እየገባን የወደቅንበት ሁኔታ አስተስተውሏል። እንደው ለወጣቱ ምንድነው ያለህ የምክር ሀሳብ? ምንድነው ከዚህ በኋላ በኢትዮጵያ ጉዳይ ላይ ወጣቱ በጋራ በአንድነት ይቆም ዘንድ ምንድነው የምትለው? እኔ እንግዲህ ትውልዱ በጣም ሊያስበው ሊያስተውለው የሚገባ ነገር በመጽሐፌ መጀመሪያ መግቢያው ላይ ትንሽ ነገር እንደ ማስታወሻም የጠቀስኩትን ነው መልሼ አሁንም ማንሳት የሚፈልገው። አባቶቻችን ይህን ያህል ክብርና ስም የፈጠረ ይህን ያህል ገድል ሲሰሩ እንግዲህ ጦርነት እጅግ አስፈሪ ነገር ነው። አሁንም እያየነው ነው። ጦርነት እጅግ አሰቃቂ ነገር ነው። ጦርነትን የሚያክል ነገር ማሸነፍ ስንችል እንዴት ነው ልዩነቶቻችንን፣ መከፋፈላችንን፣ ይሄንን ጥላቻን፣ ክፋትን ማሸነፍ ያልቻልነው? በዛው ጦስ የሚመጣው ድህነትና ኋላ ቀርነት ያሳሰብ ኋላ ቀርነት ለምንድን ነው ማሸነፍ ያቃተን? እዚህ ላይ ትልቅ ማስተዋልና ትልቅ የሆነ መፍትሄ መፈለግ ያለብን ይመስለኛል። በነገራችን ላይ እነዚህ ወታደሮቻችን እዚህ ከወታደሮች ሁሉ ተመርጠው የበላይ የሆኑበትን ነገር ሳይ ኤክሰለንሳቸውን ነው የማየው። ኤክሰለንት
ብልጫ አሳይተዋል በሁሉም ነገር በስነ ስርዓታቸው በዲሲፕሊናቸው በወታደራዊ ግዳጆቻቸው ሁሉ በልጠው ነው የተገኙትና በጦርነቱ ያለንን ብልጫ በሌላም ነገር በልጠን አሁን እንደ ኮሪያውያን ከዛ ጦርነት አገግመው በዚህ አጭር ጊዜ ውስጥ ማህበረሰባቸውን እንዴት እንደለወጡ እንዲህ የተንቆጠቆጠች ሀገር እንድትሆን ካስሩ በጣም ካደጉት ሀገሮች መሃል እንድትገባ ያደረጉት 30-40 ዓመት ባልሞላ ጊዜ ውስጥ ነው። ይሄ በርካታ ምክንያቶች ፋክተሮች አሉት። በርግጥ የሀገር ፍቅር ስሜት አንድ ነው። መከባበር፣ መተጋገዝ፣ ይሄ የጥላቻውንና የክፋቱን ነገር ትቶ በአንድነት መቆምን፣ ፍቅር ማስተማርን፣ ይሄ ማስፈልገውን የኋላ የታሪክ እስረኝነት ትቶ በአንድነት ወደፊት ለመራመድ የሚያስችልን መተጋገዝ መፍጠር ያስፈልጋል ነው የምለው። እኔ እንግዲህ በጣም አመሰግናለሁ ጋሻው። ጥሩ መልእክት ነው። እንግዲህ ተመልካች አድማጮቻችን በተለይም የኢትዮጵያ ጉዳይ እንዲህ በቀላል የሚተው አይደለም። በጣም ብዙ መስራት የሚገባን ነገሮች አሉ። አሁን በጋሻው እንደገለጸው ኮሪያዎችን ለመርዳት ነው የመጣ ነው። ዛሬ ግን እኛን እየረዱን ነው ያሉት በተለያየ ሁኔታ በቴክኖሎጂውም በወታደራዊ ሳይንስ ጠበብትነቱም በብዙ ነገር እኛ የተሻልን እንደነበረ ያው ታሪክ ይገልጻል። በ1968 እንግዲህ በፈረንጆች አቆጣጠር ይህንን ሐውልት አቆመውላቸዋል። ከ1951 እስከ 1953ም ለነሱ ነፃነት ተዋግተዋል ጀግኖቻችን። ታዲያ በጋሻው እንግዲህ ያ መጽሐፍህን አይቼዋለሁ። በዛ ላይ ሳነብ አንደኛው ይህንን መጽሐፍ ከጻፈው አንተ ከእንግሊዘኛው ነው ወደ አማርኛ የተረጎምከውና ምንድነው ጋዜጠኛ ነው ወታደርም ነው እና የግሪክ ዜጋም ነው። ይሁን እንጂ የግሪክ ወታደሮች ለዚህ ጦርነት የተሰለፉ ቢሆንም እንኳን ግን የኢትዮጵያን ወታደሮች ያሳዩት የጀግንነት ውሎና ተግባራቸው እጅግ በዓለም የሚደነቅና በህይወቴም አይቸው የማላውቀው በመሆኑ ስለነሱ ለመጻፍ ተገደጃለሁ ከራሴ አገር ዜጎች ከራሴ ወታደሮች ይልቅ በሚል ማስቀመጡን አይቻለሁ። አንተ ተርጉሞና እንደው አንደኛ ቅድም እስቲ ያጠራ አድርገን እንደው ምንድነው መነሻ ምክንያት ምናልባት የዚህ የግሪካዊ ጸሐፊ ወይም ደራሲ መነሻ ሐሳቡ ቆርቆሮ ነው ወይስ ሌሎች ምክንያት ይኖሩ ይሆን ነው? ሁለተኛው ይህ የግሪካዊ ዜጋ ወይም ጸሐፊ ይህን መጽሐፍ የጻፈው ሰውዬ ይህንን ሊል ያስባለው ምክንያቶች ምን አይቶ ይሆን? በእውነት ለመናገር እኔ መጽሐፉን ለመጀመሪያ ጊዜ አግኝቼ አስታውሳለሁ። በ1980 አሮጌ መጽሐፍ ተራ ውስጥ ነው ያገኘሁት። የታተመው ቶኪዮ ጃፓን የታተመው በ1954 ነው የታተመው። በነገራችን ላይ ፈርስት ኮፒው ጦርነቱ ባበቃ በአመቱ ማለት ነው የታተመውና እንደገና ሰከንድ ኤዲሽን ነበረው። አክቹአሊ በጣም የሚገርመው ያ መጽሐፍ አውሮፓ ውስጥ የታሪክ ማስተማሪያ ሁሉ ነበር። በጣም የሚገርም ነው ሊትሬቸሩ። እንዲያውም እዛው ላይ ብያለሁኝ በደንብ አልተረጎምኩት እንደሆነ በደንብ አልጻፍኩት እንደሆነ ስታነቡት ችግሩ ያለው ኔጋ ነው እንጂ በጣም የሚያምር መጽሐፍ ነው። ከታሪካዊ ጭብጡ በተጨማሪ ሊትሬቸሩ ጭምር ታሪካችንን ያነሳል። በጣም ዙሪያ ገብ የሆነውን ማንነታችንን ሁሉ ያነሳል። ኢትዮጵያ በዚህ ኢስት አፍሪካ ውስጥ ያላትን ሁኔታና ሚና በወቅቱ የነበረውን የጂኦፖለቲክስ የነበረውን ውጥንቅጥ ሁሉ ያነሳልና በእውነቱ ማንም ሰው ቢያየው ስላንተ አባቶች ስላንተ ጀግኖች ታሪክ አንድ ኢንዲፔንደንት የሆነ በነፃ መንፈስ ለነፍሱ ብሎ አንድን ጉዳይ የሚጽፍ ጸሐፊ ስታገኝ በጣም ኢምፕረስ ያደርጋል። ምክንያቱም it's unbiased አለ እኮ እሱ ስለራሴ የግሪክ ወታደሮች አልጻፍኩም፣ በአይኔ በብረቱ ካየሁት ከተጻፈው ካነበብኩት በጆሬ እዛው ጦር ግንባር ላይ ሆኜ ከሰማሁት ታሪካቸውን ማመን አቃተኝ እና ልቤን ማረከው። የነሱ ሁኔታና የሰሯቸው ጀብዶች በየቀኑ የሚሰሯቸው እንግዲህ ዘውዱ 253 ጦርነት ተካፍሎ ሰው ተሳስቶ አንድ ቀን አይሸነፍም። በአንድ አውደ ውጊያ ላይ እንዴት ነው አንድ ሰው እንዴት አይማረክበትም? በህይወት ያለ ሰው አይደለም እኮ አስከሬናቸው እኮ ተማርኮ ያውቅ በዛ ሁሉ ጀግንነትና ሰውየው በእርግጥ በዚህ ታሪክ ውስጥ በጣም በተለየ ሁኔታ ኢትዮጵያውያን ላይ ማተኮሩ የሚገርም አይደለም እና ወዲህም አባቶቻችን ታሪክ ነው። አባቴ እንዳጋጣሚ እዚህ ዘመቻ ተካፋይ ነበር እና በዛ መንፈስ ተነሳስቼ ነው ታሪኩን የጻፍኩት።
እና በታሪክ ውስጥ የምታዩት ቁም ነገር በእውነት ትውልዱ ሊማረው የሚገባ ነገር የብቃታቸው እንዴት ነው ኮሚትመንታቸው ለገቡበት ዓላማ ያላቸው ቁርጠኝነት አንዳችም ወደ ኋላ አለ ማለት በእውነት ለንጉሠ ነገሥቱ ያላቸው ፍቅርና መታመን እቺን ባንዲራ በክብር ሰጥቻቸዋለሁ በክብር እንደምታስረክቡኝ ተስፋ አደርጋለሁ ብለው ሰጧቸው በክብር ወስደው አስረከቧቸው። በአጋጣሚ በጋሽህን ስታነሳ አንድ ነገር ትዝ አለኝ። በኮሪያ ዘመቻ ላይ ከነበሩት አንዱ አሁን አሜሪካን ነው የሚኖሩት 50 አለቃ አሸናፊ ይባላሉ። የመጡት በ17 ዓመታቸው ነው። በጣም የትልቅ መኳንንት ዘር ናቸው እሳቸውም። እናቴ ይሄዱና ለንጉሠ ነገሥቱ ነገሩት። ይሄ ልጅ አስቸገረኝ ምን ይሻለኛል ብለው ሲያማክሩ አምጪው ወታደር ይሁን ብለው አዘዙ ለእናቴ። እናቴ ወሰደችኝና ወታደር አደረገችኝ በ17 ዓመት ያለው። ከዛ በ18 ዓመታቸው ነው እዚህ ጦርነት የመጡት እና ስንሄድ ንጉሠ ነገሥቱ ባንዲራ ሰጡን። አሁን ስላነሳው ባንዲራ ሰጡን። አገራችሁንም ህዝባችሁንም የሚያኮራ ተግባር ፈጽማችሁ እንደምትመጡ ተስፋ አደርጋለሁ ብለው ባንዲራ ሰጡን። ድል አድርገን ስንመለስ ለንጉሠ ነገሥቱ ያችኑ ባንዲራ መልሰን አስረከብናቸው። ንጉሱ እያለቀሱ የሞቱብንንም ጭምር በክብር እንዲቀበሩ አድርገው ለኛም ትልቅ አክብሮት ሰጡን ብለው መናገር አቅቷቸው አልቅሰዋል። ኢንተርቪው አድርጋቸው ነው። ከዛም በዘለለ ጥላሁን ገሰሰ የሚዘፍነው ዘፈን አይታል፣ መጽሐፍም ላይ ጠቅሰዋል። ሩቅ ምስራቅ ሳለው ጃፓን ወድጄ የሚለው እሳቸው የግል ታሪክ ነው። እሳቸው ራሳቸው ያነግረውኛል። የኔ ገርል ፍሬንድ የነበረች በየ6 ወሩ አንድ ወታደር ከ6 ወር በላይ ዝም ብሎ መቆየት የለበትም፣ ወደ ከተማ ወጣ ብሎ ዘና ማለት አለበት። ስለዚህ ሂዱና ዘና በሉ ተብለን ስንላክ ጃፓን እጄችን ልጅ አገኘኋትና በዛ ምክንያት ነው ለጥላሁን ልኬለት ጥላሁንም በአጋጣሚ አብሬው ተመሪያለሁ አሉና ያን ገልጸውልኛል። ስለዚህ ንጉሠ ነገሥቱም ራሱ ለኢትዮጵያ ወታደሮቹም የራሳቸው ነበሩ እነዛ ክቡር ዘበኛዎችና ልከው እዚህ ተግባር ላይ ውጤት እንዲያመጡ ያደረጓቸው። ከመጽሐፍ ላይ ሌላው ያየሁት ነገር እንግዲህ ይሄ ሰው የደራሲ ያንን ትልቅ ነገር ሲሰራ በእውነቱ እጅግ የሚያኮራ ተግባር ነው። ኢትዮጵያኖቹ በተለይ ወደ መጨረሻው አካባቢ በተደረገው ውጊያ ላይ ጭንቅ ሲመጣ የአሜሪካ ወታደሮችም ድረሱልን፣ የሌላም ሀገር ወታደሮች ድረሱልን እያሉ ሲጠሯቸው የነበሩት ኢትዮጵያኖች ሲሄዱ ጠላቶቻቸው ይሸሹ ነበር የሚል ነገር ጽፈዋል። ያስ እንዴት ተከሰተ? እንደው ለምንድን ነው ኢትዮጵያኖች ሲሄዱ ድረሱልን የሚባል ውስጥ ጥሪ የሚመጣው? ወታደሮቹ የኢትዮጵያ ወታደሮች ሲሄዱ የጠላት ኃይል የሚሸሸው ምን ይሆን ምክንያቱ? እንግዲህ በ1953 የክረምቱ ወራት በእኛ ማለት ነው የተኩስ ማቆሙ ስምምነት በቃ ኤግዞስት አደረጉ። በጣም አድካሚ አሰቃቂ ጦርነት ነበር። ቅድም እንደነገርኩ ከሁለተኛ ዓለም ጦርነት በኋላ ያን ያህል እልቂት የተፈጸመበት ከፍተኛ የጦር ኃይል የፈሰሰበት ጦርነት አልተካሄደም እስከ ዛሬ ድረስ ማለት ነው። እና በሁለቱም ወገን በሚሊዮን የሚቆጠር ወታደር የነበረበት ነው። በመጨረሻው ተኩስ ማቆሙ ስምምነት ሊፈረም ሲል አንድ ቅድመ ሁኔታ ይስማማሉ። ሁለቱም ልክ የተኩስ ማቆሙ ስምምነት ተፈረመ ሲባል በያዙበት መሬት ጸንተው ይቆሙ ተባለ። በነዛ ይህ ዜና ከወጣ ከተሰማ በኋላ በነበሩት 15 ቀናት ሰማይ ምድሩ እሳት ነደደበት ነው የሚለው። የኮሪያ ምድር እንደዛ ጊዜ ከፍተኛ እልቂትና ጦርነት ተደርጎ አይታወቅም። ምክንያቱም ምንድነው በተቻለ መጠን የተሻለ ቦታ ተሻምቶ መያዝ፣ ቦታ ለመያዝ መጨረሻ ያ ነው ውሳኔ የያዙት ቦታ። በዚህ ሰዓት የኢትዮጵያ ጦር ከያዘው መደበኛ ቦታ በተጨማሪ ራሱ የያዘው መደበኛ ቦታ ስፍራ እንዳለ ሆኖ የኮሎምቢያ ግንባር ተሰበረ፣ የአሜሪካን ግንባር ተሰበረ፣ የፈረንሳይ ግንባር ተሰበረ ሲባል እነዛ ሬድስ ነው የሚሏቸው ቀዮቹ ሰብረው ሲያልፉ የሚላኩ ኢትዮጵያውያን ናቸው። እሳት አደጋ ናቸው ይላቸዋል። እንደውም ስኮርዲለስ እነሱ የገቡ ሰዓት ቀጥ ይላል። ከፊታቸው የሚቆም ማንም ኃይለኛ የሚባል በነገራችን ላይ ራሳቸው አውቋቸዋል። ከተኩሳቸው ዜማ ጠላት ሆነ ራሳቸው ነጮቹ ቀዮቹ ኮሪያውያን ያውቋቸዋል። ኖርዝ ኮሪያዎቹ ያውቋቸው የጠላት ግንባር ኢትዮጵያውያን ሲገቡ ያውቃሉ። የተኩሱን አይነት ያውቁታል ራሱ እና በቀጥታ ወደ ኋላ ነው የሚያፈገፍሉት። አይገጥሟቸው ሸሸት ብቻ ነው። እና የሚገርም ነው። አሁን ይሄንን ስናወራ ሌጀንድ ላይክ ነው። አሁን እንደው አፈ ታሪክ ይመስላል ይሄን ታሪክ ስታወራውና እኔ ትውልዱ መጽሐፌን ለማስተዋወቅ ለማሻሻጥ አይደለም። እኔ ጥሩ ኑሮ አለኝ ኮሪያ ላይ የምኖረው፣ ግን አገኙትና አንብቦት
በዚህ ላይ እንዴት ነው የሚያገኙት? እስቲ በዚህ አጋጣሚ መጽሐፍት ቤት ነው አማዞን ላይ ነው ጃፈር መጽሐፍት መደብር ያገኙታል ኢትዮጵያ ውስጥ። አዎ ሌላው ትውልዱን አደራ የምለው እንግዲህ ተመልከቱ 75 ዓመቱ ነው ይሄ ጦርነት ከተካሄደ። አብዛኛዎቹ ቅድም ነግሬሃለሁ ካሳ ተሰማ ልማለ ባቡሩ ወጣት ይዞ በሙሉ ብሎ የዘፈነላቸው ናቸው ኮሪያ ዘማቾች። በጣም ያንግ ነበሩ 18 ዓመት 20 ዓመት 21 ዓመት መኮንኖቹ ናቸው ትንሽ ከፍ ያሉ 25 እስከ 30 የነበሩት። ምን ማለት ነው? በሙሉ አሁን ከ90 ዓመት በላይ ናቸው። ልክ ነው። እኔ አሁን ስመጣ ይገርምሃል የዛሬ 15 ዓመት 400 ምናምን 500 ገደማ ነበሩ። ዛሬ 50 አይሞሉም የቀሩት። ታሪካቸው ሐውልታቸው ይሄ ሐውልት የምታዩት ሐውልት እዚህ ኮሪያ ዘማቾች አፍንጮ በርግ አለ። እስኪ ትውልዱ ሄዶ ይሄው እነሱንም እስኪ ያቸው ጌጦች ናቸው እኮ አሁን ላይፍ ሂስትሪ ዎኪንግ ነው። አሁን በህይወት በአካል ያሉ ደክመዋል፣ ግን ኩራታችን ናቸው፣ ብርቅዬዎች ናቸው። እኛ አሁን ይሄን ሰምተን እኮ ነው የኢትዮጵያ ታሪክ አለ ኮሪያ ላይ ሲባል አሁን ከለንደን ድረስ እዚህ የመጣሁት እና እንዳልከው አጠገቡ ሄዶ የኢትዮጵያን ታሪክ አለማየት ምንድነው? እውነት ነው። እነሱ ሌጀንዶቻችን ናቸው በእውነት። ይሄ ትውልዱ ሊኮራባቸው የሚገባ ደግሞ ታሪካቸውን ወደ ኋላ ስታየው በጣም ያሳዝናሉ። በተለይ ከዚህ ከታሳስ ግርግር በኋላ የክብዘበኛ ጦር መበተን፣ የህይወታቸው መጎሳቆል፣ የነሱ መፈናቀል ምናምን ይሄን ስታያቸው በችግር እንደ ሀገር እነሱ ስማቸው ገኖ ታሪካቸው ይገርማል። በእነሱ ታሪክና ስም ምክንያት እኮ የኢትዮጵያ መንግስት ከ1 ቢሊዮን ዶላር በላይ ከኮሪያ መንግስት አግኝቷል። ለራሳቸው ግን ለነሱ የሚሆን ነገር አንድ ነገር አልተደረገላቸው። እንደራባቸው እንደጠማቸው ነው። አሁን ነው የኮሪያ መንግስት ለልጆቻቸው አትሊስት የትምህርት እድል እየሰጠ ስኮላርሺፕ አንዳንድ ነገር ትንሽ ያስታወሳቸው እና ያሳዝናል። እነዚህን ጌጦቻችንን በዚህ መንገድ ማጣታችን ካለፈ በኋላ ነው ሁሉ ነገር የሚቆጨን። እንግዲህ እዚህ ድረስ ርቀት መጥተህ ያየኸው የዚህ የኢትዮጵያውያን ታሪክ ይሄን ይመስላል ዘውዱ። በጣም የሚገርም ነው። ይሄም ቅድም የገለጽከው ህንጻው ራሱ ይሄ ነው ቤቱ፣ ጎጆ ቤቶቹ ራሳቸው። እውነት ነው የኢትዮጵያ ታሪክ ነው ይሄ አሁን ትልቅ ታሪካችን። በጣም የሚገርም ነው። እጅግ ከልብ አመሰግናለሁ። እንግዲህ ክቡራን ተመልካች አድማጮቻችን እንደተከታተላችሁት ነው ወንድማችን በጋሻው እዚህ ሀገር በአብዛኛው ጋሼ ነው የሚሉት። እንደው ለምን ጋሼ የሚለው ምናልባት በእድሜ ነው ኮሚኒቲው መሪ ነኝ። ያው እዚህ ኢሚግሬሽን ጉዳይ ችግር ሲኖር ማማክራቸዋለሁ። በእድሜም ሲኒየር ነኝ በእውነት ለመናገር እድለኛ ነኝ። እዚህ ላይ ሲያው ግን ወጣት ነው የምትመስለው። እግዚአብሔር ይመስገን። እንግዲህ 6 ልጆች ወልጃለሁ። 8 የልጅ ልጅ አድርሻለሁ። እግዚአብሔር ይመስገን። የሚገርም ተመልካቾቻችን ስታዩን አሁን ሽማግሌ እመስላለሁ። የሚገርም እንግዲህ ተመልካች አድማጮቻችን እንደተከታተላችሁት ነው የዘውዱ ሾው ሚዲያ በመንገደኛው ጋዜጠኛው ዝግጅት ዛሬ ይህንን ድንቅ የሆነ ኢትዮጵያን የሚያኮራ የሚያስደስት አንገታችንን ከፍ ብለን ወደ ላይ እንድናይ የሚያደርግ ተግባር የፈጸሙት ጀግኖች የኮሪያ ዘማቾቻችንን ታሪክ ለእናንተም ሳቀርብላችሁ በእውነቱ እጅግ በጣም ደስ ይለኛል። ይህንም በተመለከተም እንግዲህ ቃኘው የሚል መጽሐፍ ጽፏል ወንድማችን በጋሻው። እሱን አንብቡት። እኔ ራሴ በጣም ሳየው እጅግ ነው። አንዳንዴ ታሪክን የምታውቁ ስለ ኢትዮጵያ የምትጨነቁ ከሆነ እንባችሁ የሚመጣበት ታሪክ ነው ያለው ነው። ተከታተሉት። የውጭ ሀገር ዜጋ ስለ ኢትዮጵያኖች እንዲህ በኩራት በደስታ ሲጽፍ እኛ ደግሞ ለማንበብ ወደኋላ በፍጹም ማለት የለብንም። ታሪካችንን እንወቅ። በተለይም ትውልዱ ሀገሩን ማወቅ ይጠበቅበታል። ዘረኝነት የትም አያደርሰንም። ኢትዮጵያኖች በአንድነት በጋራ ሆነው ነው ዛሬ የምታዩትን ጀብዱና ታሪክ ሰርተው እኛንም ድረስ እንዲህ መተል ልንጎበኝ ያበቃንን ተግባር የፈጸሙ። ስለዚህ እንበርታ ነው የምንለው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለሰጠኝ ሰፊ ማብራሪያ። በጣም አመሰግናለሁ። በጣም ነው የማመሰግነው። ታሪካችንና ክብረ እዚህ ድረስ መተህ ማየትህ ትልቅ መታደል ነው። እድሉን የሚያገኙ ኢትዮጵያን ሁሉ መተው ቢያዩት የሚደሰቱበት ታሪክ ነው። እግዚአብሔር ይስጥልኝ። ታንክ ዩ። It is not strange that Ethiopians should be fighting aggression so far from home, for they have taken their rightful place among the free and independent nations of the world. ዘውዱ ሾው የእውነትና የሕዝብ ወገንተኛ ሆነው ለድምፅ አልባዎቹ ድምፅ ሆነው በመላው ዓለም ሚዲያ የሚሰራጭ ዕለታዊ ፕሮግራም ዘውዱ ሾው ጥልቀት ያላቸውን ያልተቀዱ አዳዲስ ወቅታዊ የዜና ዘገባዎችን በማቅረብ ይታወቃል። ብዙ ጊዜ በሚስጥር የተያዙ ግልጽ ባልሆኑ ሁኔታዎች የተደበቁ ጉዳዮችን ለሕዝብ በማጋለጥ ማኅበራዊ ፍትሕና ተጠያቂነት እንዲጎለብት የምርመራ ጋዜጠኛነት ሥራዎችን ይሠራል። ዘውዱ ሾው
በተለያዩ የአውሮፓና የሩቅ ምስራቅ ሀገራት እንደዚሁም በአሜሪካና በካናዳ በአውስትራሊያና በአፍሪቃ እየተዘዋወረ በተለያዩ ሀገራዊ ጉዳዮች ከኢትዮጵያኖች ጋር ይወያያል፣ ልምዳቸውንና ሀሳባቸውን ይጠይቃል። ዘውዱ ሾው የጉዞ ማስታወሻውና ገጠመኞቹን ሰንቆ ለአድማጮቹ በአየር ላይ ያቀርባል። ለማኅበረሰብ እድገት፣ ለኪነ ጥበብና ለአገር የላቀ አበርክቶ የነበራቸውና ያላቸውን ግለሰቦችና የጥበብ ቤተሰቦችን እንደዚሁም የታሪክ ተመራማሪዎችን፣ የፖለቲካ ተንታኞችንና አክቲቪስቶችን በየጊዜው እያቀረበ ተደምጠው የማይሰለቹ ጽሑፍ ድንቅ ፕሮግራሞችን ያቀርባል። ዘውዱ ሾው